ለምንድነው እግዚአብሔር አምላክ በሌሊት የሚመክረን? ለምንድነው እግዚአብሔር አምላክ ከመኝታችን ቀስቅሶ የሚመክረን? ከምቾታችን አውጥቶ የሚመክረን? ለምንድነው እግዚአብሔር አምላክ ከታጀብንበት ሁኔታ አውጥቶ ብቻችንን አስቀርቶ የሚመክረን? እግዚአብሔር ልጆቹን የሚመክር አምላክ ነው። ልጆቹን የሚያስተምር አምላክ ነው። ለማስተማርና ለመምከር ደግሞ ከዘላለም ጥበቡ ከዘላለም የህይወቱ ማንነት ከሱነቱ ለልጆቹ ሊያጫውታቸው ምቹ ጊዜ የሌሊቱ ጊዜ ነው። ለዚህ ነው የሌሊቱ ጊዜ ምክር ያልኳችሁ። ከብዙዎች ጋር ሆነ ያላገኘውን የህይወት ስንቅ ብቻህን በርህን ዘግተህ ሳለ መድኃኔዓለም ወደ ጓዳ ገብቶ የልቡን ሐሳብ ያጫውታል። የዛን ጊዜ ይገርምሃል፣ ብዙ ሰዎች አጠገብህ ሆነው ያጎበጠ ሸክም ማንም ሰው አጠገብህ ሳይኖር ከላይ ይራገፋል። እግዚአብሔር የሌለበት ቀን ጨለማ ነው። እግዚአብሔር ያለበት ጨለማ ግን ቀን ነው። በኢሳይያስ መጽሐፍ ምዕራፍ 26 ቁጥር 9 ላይ የእግዚአብሔር ቃል ሲናገር ፍርድን በምድር ባደረክ ጊዜ በዓለም የሚኖሩ ጽድቅን ይማራሉና ነፍሴ በሌሊት ትናፍቃለች መንፈሴም ወደ አንተ ትገሰግሳለች የሚል ቃል በትንቢተ ኢሳይያስ መጽሐፍ ምዕራፍ 26 ቁጥር 9 ላይ እናገኛለን። እግዚአብሔር የሚናገረን በቀን ብቻ የሚመስለን ፀሐይ ሲወጣ ብቻ ሰዎች ሲያጅቡን ብቻ ሁኔታዎች ሲስተካከሉልን ብቻ የሚመስላችሁ ሰዎች ካላችሁ እግዚአብሔር ሌላ አደራረግ፣ ሌላ አመጣጥ፣ ሌላ አሰራር አለው። እግዚአብሔር በቀን ብቻ ሳይሆን በሌሊት የሚናገር እግዚአብሔር በብርሃን ብቻ ሳይሆን ጨለምለም ባለበት ሁኔታ ውስጥ የምክሩን ሐሳብ የሚገልጥ ድንቅ መካሪ ደግሞ የልብን የሚያሳርፍ ረፍትን የሚሰጥ የሚያጽናና አምላካችን እንደሆነ ስታውቁ እጅግ የምትደሰቱበት እንደሆነ አስባለሁ። የእግዚአብሔር ቃል በዚህ ቦታ ሲናገር እንደዚሁም በመዝሙር መጽሐፍ ላይ የመከረኝን እግዚአብሔርን እባርከዋለሁ ደግሞም በሌሊት ኩላሊቶቼ ይገስጹኛል ተብሎ እንደተጻፈ እግዚአብሔር አምላክ የወደደውን ነገር ሊነግረን ሲፈልግ ሊያስተምረን ሲፈልግ የልቡን ሐሳብ ሊገልጥልን ሲፈልግ ምቹ ጊዜ ከግርግር ነፃ የሆነበትን ሁኔታና ሰዓት መርጦ ለሱ በጣም መልካም በሚሆነው ጊዜ ለኛ ግን አሳቻ ወይም ደግሞ ምቾት በሌለው አመጣጥ ወደ ህይወታችን ይመጣል። ሌሊት የዝምታ ጊዜ ነው። ሌሊት የጸጥታ ጊዜ ነው። እንደ መደበኛው ሰዓት እንደ መደበኛው ቀን ነገሮች በአይን የማይታዩበት ሁኔታዎች እንቅስቃሴ የሚያቆሙበት ሁሉም ዝም ጭጭ ረጭ የሚልበት ጊዜ ነው ሌሊት። ከዚህ የተነሳ ሁኔታዎች እንቅስቃሴያቸውን ሲያቋርጡ ማስፈራት ድንጋጤ አካባቢውን የሚወርበት ጊዜ ነው። የሚገርመው ፍጥረታዊው ዓለም ማስፈራትና ድንጋጤ ብቸኝነትና ዝምታ ውስጥ ሲገባ የሰማዩ ጠቢብ የሰማዩ መለኮታዊው አናጺ እሱ ለወደዳቸው ሰዎች የልቡን ሐሳብ ሊነግራቸው ወደ ጓዳቸው ወደ ልባቸው ወደ ህይወታቸው የሚመጣበት ምቹ ጊዜ ነው። ብዙ ኃያላኖች ቀንን ሮጠው የቀደሙበትን ኃይል የተቀበሉት በሌሊቱ ጊዜ ዝምታን፣ በቀን ጊዜ የተናገሩትን ያገኙት በሌሊቱ ጊዜ ዝምታ ውስጥ ነው። በቀን ጊዜ ያሸነፉበትን ኃይል ያገኙት በሌሊቱ ጊዜ ማረፍ ውስጥ ከተቀበሉት የእግዚአብሔር ህልውናና ማንነት የተነሳ። ወዳጆቼ የሌሊት ጊዜ የኃይል ጊዜ ነው። ለፍጥረታዊ ሰዎች ብቻ ነው የሌሊት ጊዜ፣ የማስፈራት ጊዜ፣ የዝምታ ጊዜ፣ የድንጋጤ ጊዜ፣ የጭንቅ ጊዜ። አይኖቻቸውና ጆሮቻቸው ለተከፈተላቸው ቅዱሳን ግን የሌሊት ጊዜ የኃይል ጊዜ ነው። እግዚአብሔር አምላካቸው ከበፊት ይልቅ ወደ እነሱ ተጠግቶ መንፈሱን እያፈሰሰ ቅኔንና ዝማሬን እየሰጠ ራእይና መገለጥን እያመጣ በኃይል እያስታጠቀ ለሚቀጥለው ቀን ክብር እንዲቆሙ ለሚቀጥለው ቀን ክብር መዝገብና ሀብት እንዲኖራቸው የሚያደርግበት ጊዜ የሌሊቱ ጊዜ፣ ያ የማታው ጊዜ፣ ያ ከእንቅስቃሴ ነፃ የሆነበት ጊዜ። እኔ የምፈልገው የእግዚአብሔር መንፈስ ባለበት በዛ ጊዜ፣ የእግዚአብሔር ቃል በሚነገርበት በዛ ጊዜ እንደዚህ ነው የእግዚአብሔር መንፈስ እያላችሁ ያለው እንደዚህ ነው። አዎ ሌሊት የዝምታ ጊዜ ነው። አዎ ሌሊት እንቅስቃሴዎች ሁሉ የሚቆሙበት ጊዜ ነው። በዛን ጊዜ ግን በሚቀጥለው ቀን ድል የምታረጉበትን ኃይል ትቀበላላችሁ። በሚቀጥለው
የምትናገሩትን መልእክት ትቀበላላችሁ። በሚቀጥለው ቀን የምትዘምሩትን መዝሙር ትቀበላላችሁ። አንዳንዶች የሚደነግጡበት፣ ሌሎች የሚሸሹበት፣ ሌሎች ብርክ የሚያዙበት ያ ጊዜ አይኖቻቸው ለተከፈተላቸው፣ ጆሮዎቻቸው ለተከፈተላቸው ለነዛ ሰዎች ጥበብ የሚፈስበት የማያቋርጥ የዝማሬ ምንጭ የሚፍለቀለቅበት ከዚህ በፊት ተዳፍነው የነበሩ ነገሮች ሁሉ ክፍትፍት የሚሉበት ምቹ ጊዜ፣ የኃይል ጊዜ ከግርግሩ የወጣችሁበት ጊዜ፣ ከእንቅስቃሴ ተገታችሁ የተቀመጣችሁበት ጊዜ፣ ከዝምታው በኋላ ባለው ከሌሊቱ በኋላ ባለው ቀን የሚገዙ ሰዎች በሌሊቱ ውስጥ እንደ ማንኛውም ሰው ከምቾታቸው ጋር ዲል ያደረጉ ሳይሆኑ ምቾታቸውን ትተው ነቅተው አምላካቸውን የሰሙ እነዛ ሰዎች እግዚአብሔር ይገርማቸዋል። የልቡን ሐሳብ ቀን ሳለ አያጫውታችሁም። እግዚአብሔር አምላክ ይገርማቸዋል። የልቡን ሐሳብ በብዙ ከበባ ውስጥ በሆናችሁ ጊዜ አያጫውታችሁም። አንድ ነገር እንድታውቅ እፈልጋለሁ። እግዚአብሔር አምላክ ታዋቂ ሰው እንድትሆን ሳይሆን የሚፈልገው ጠቃሚ ሰው እንድትሆን ነው የሚፈልገው። የእግዚአብሔር ልቡ ሐሳብ ጠቃሚ ሰው እንድንሆን እንጂ ታዋቂ ሰው እንድንሆን አይደለም። ብዙ ያልተመከሩ ታዋቂ የሆኑ ሰዎች አሉ። ያልተመከሩ ታዋቂ ሰዎች ቢኖሩም ያልተመከሩ ጠቃሚ ሰዎች ግን የሉም። ጻፉልኝ። ያልተመከሩ ታዋቂ ሰዎች ቢኖሩም ያልተመከሩ ጠቃሚ ሰዎች ግን የሉም። እነዛ ጠቃሚ ሆነው ያያቸው ሰዎች ጠቃሚ ያደረጋቸው እግዚአብሔር አምላክ በሌሊት እየመጣ የመከራቸው ምክር ነው። ይቻላል ታዋቂ መሆን፣ ሰው ተሳድቦ ታዋቂ መሆን፣ ሰው አጓርዶ ታዋቂ መሆን፣ ተቃዋሚ ሆኖ ታዋቂ መሆን ይቻላል። ነገር ግን ነግርሃለሁ፣ ሳትመከር የልቡን ሐሳብ ሳታገኝ ግን ጠቃሚ መሆን አይቻልም። እግዚአብሔር የሚፈልገው ዝነኛ እንድትሆን ታዋቂ እንድትሆን አይደለም፣ ጠቃሚ እንድትሆን፣ ለቤተ ክርስቲያን ጠቃሚ እንድትሆን፣ ለሀገር ጠቃሚ እንድትሆን፣ ለትውልድ ለቤተሰብ ጠቃሚ እንድትሆን፣ ለእግዚአብሔር መንግስት ገንዘብ እንድትሆን ነው እግዚአብሔር የሚፈልገው። ታዲያ የጠቃሚነት ምንጩ ምክሩ እንደሆነ ስለሚያውቅ እግዚአብሔር አምላክ ከግርግሩና ከአንዳንድ አንተን ሰቅዘው ከያዙ ውጥረቶች መካከል አውጥቶ በሌሊቱ ጊዜ በዝምታ ውስጥ ወደ አንተ ይመጣል። እግዚአብሔር ልጆቹን የሚመክር አምላክ ነው። ልጆቹን የሚያስተምር አምላክ ነው። ለማስተማርና ለመምከር ደግሞ ከዘላለም ጥበቡ ከዘላለም የህይወቱ ማንነት ከሱነቱ ለልጆቹ ሊያጫውታቸው ምቹ ጊዜ የሌሊቱ ጊዜ ነው። ለዚህ ነው የሌሊቱ ጊዜ ምክር ያልኳችሁ። የሌሊቱ ጊዜ ምክር ለምንድነው እግዚአብሔር አምላክ በሌሊት የሚመክረን? ለምንድነው እግዚአብሔር አምላክ ከመኝታችን ቀስቅሶ የሚመክረን? ከምቾታችን አውጥቶ የሚመክረን? ለምንድነው እግዚአብሔር አምላክ ከታጀብንበት ሁኔታ አውጥቶ ብቻችንን አስቀርቶ የሚመክረን? እግዚአብሔር አንደኛ እቅድ ስናበዛ ነው። እቅድ ስናበዛ ይህንንም አይተን ያንንም አይተን፣ ይህንንም ሰምተን ያንንም ሰምተን፣ ያም ሲያምረን ይሄም ሲያምረን፣ ሁሉን ካልነካን ብለን ስንል እቅድ ስናበዛበት እግዚአብሔር አምላክ ያበዛናቸውን እቅዶች ቀንሶ እሱ ላየልን ውስን ነገር ብቻ እንድንኖር ሲፈልግ ጆሮውን እንደሚሰጥ ወይም ደግሞ ጆሮአችንን ብቻ ሳይሆን ልባችንንም ስለሚፈልግ በጆሮአችን የገባ የቀረው ጆሮአችን ላይ አይደለም፣ ልባችንን ይዞታል። በአይናችን ያየነው አይናችን ላይ መች ቀረ? ገብቶ ልባችን ላይ ነው የከበደው። ስለዚህ ከምንሰማውና ከምናየው ሁኔታ አውጥቶ በልባችን ውስጥ ያስገባናቸውን በጣም ቢዚ ያደረጉንን ከራሳችን ጋር ጊዜ እንዳይኖረን በማይመለከተን ጉዳይ የተያዝንባቸውን ነገሮች ከህይወታችን ላይ ሊያራግፍ ሲፈልግ እቅድ ስናበዛ በሌሊት መጥቶ ይመክረናል። እቅድ 30 በመቶ ከሆነ ውጤት 70 በመቶ ነው። ሰው እቅድ ሲያበዛ ውጤቱ ይቀንሳል። ሰው እቅድ ሲቀንስ ውጤቱ ይጨምራል። ስለዚህ ይህንንም ያንንም ሲያምረን ሁሉን ካልነካካን ብለን ስንል ብዙ ያባረረ አንድም እንደማይዝ የሚያውቅ እግዚአብሔር አምላካችን እቅድ
ሊያስቀንሰን ስለሚፈልግ ክብደት የሌላቸው ትኩረት የማንሰጥባቸው እንዲሁ ልፋት ከሆንባቸው የህይወታችን ሩጫና እርምጃ ሊያወጣን ሲፈልግ እግዚአብሔር አምላክ የሌሊቱ ጊዜ ለሱ ምቹ የምክሩ ጊዜ። እግዚአብሔር አምላክ በእንደዚህ አይነት ሁኔታዎች ውስጥ ብዙዎችን ለቁም ነገር አብቅቷቸዋል። በሌሊት መክሯቸው በቀን አክብሯቸዋል። በሌሊት መክሯቸው በቀን አክብሯቸው በከፍታ ላይ አቁሟቸው ብዙዎችን እግዚአብሔር እንደዚህ አድርጓል። እንቅልፍ ነስቶ ረፍት ካጣበት የህይወት አዙሪት ያወጣል። እቅድ ብቻ ነው የምትሆነው። እቅድ ስታበዛ ገዝቼ ነቅዬ ተክዬ ፈልጬ ቆርጬ ሄጄ በርሬ በቃ መሄድ ብቻ ሲታይ ያጠፋዋል፣ ነገሩን ይዘጋዋል በሩን። አንዳንድ ፊቶችን ወደ ኋላ ያዞራቸዋል። የዛን ጊዜ ፊቶች ሁሉ ወደ ኋላ ዞረው ጀርባ ብቻ ሲሆንብህ አንድ ፊት የማይዞር ፊት መፈለግ ትጀምራለህ። ቀና ማለት ትጀምራለህ። የዛን ጊዜ ህመምህን ትረሳዋለህ፣ ድካምህን ትረሳዋለህ። ለካ ሩቅ ነበርኩ፣ ለካ ከሐሳብ ርቄ ነበረ፣ አሁንም መለሳለሁ። አባቴ እንደዚህ ጸልያለሁ፣ እያገኘው ከራኩት ሁኔታ ውስጥ እያጣው ወደ አንተ ቀርባለሁ። እስቲ በደንብ አርጋችሁ አሜን በሉ። ሶስት ቀን እንዲመሽብህ ያደርግና የ30 ዓመት ስንቅ ይሰጥሃል። ስማ 13 ዓመት ስታስረከርከውና ስታባክነው የነበረውን የህይወት ስንቅ እግዚአብሔር በ3 ቀን ያስታጥቃል። የዘላለሙን ጥለህ ዘመን የሚያልፍ ፋሽን የሚያልፍበትን የህይወት እቅድ አድርገህ ስትይዝ የጊዜውን አስጥሎ የዘላለሙን ያሰንቃል። እቅድ ስታበዛበት፣ ምክንያቱም በብዙ ነገር ትያዛለህ። መሮጥ ባለብህ ልክ አትሮጥም፣ መሄድ ባለብህ ልክ አትሄድም፣ ኃይልህ ይዳከማል። እና ለእግዚአብሔር ለአምላክ ሌሊቱ ምቹ የምክሩ ጊዜ ነው። ምክንያቱም እቅድ ስታበዛ ያስጥላል። ይህንም ተው ይምቅርብህ ብዙ ያባረረ አንድም አይዝም። የሚያስፈልገው ብዙ ነገር አይደለም፣ አንድና ጥቂት ነው። ጌታ ለማርታ እንዳላት ባንቺ እንዲሁ በብዙ ደከምሽ እንጂ እንዲሁ በብዙ ለፋሽ እንጂ የሚያስፈልገው ከብዙ ነገር አይደለም፣ አንድና ጥቂት ነገር ነው። ለመኖር ደግሞ የሚያስፈልገው ብዙ ነገር አይደለም፣ አንድና ጥቂት ነገር ነው። እቅድህን ሊያስቀንስ ሲፈልግ አስመሽቶ ያጫውታል። እርግጠኛ ነህ በሩን በደንብ እንደቆለፍከው፣ እርግጠኛ ነህ የውጩንም የፊት ለፊቱንም ሁሉንም እንደቆላለፍክ፣ ግን ኮቴ ይሰማል። አንድ በር የማይዘው ኮቴ ወደ አንተ ሲመጣ ይሰማል። አንዳንድ ከአጀንዳችን ውስጥ መውጣት ያለበት ፕሮግራም ዝም ብሎ ስኬጁላችንን ቢዚ ያደረገ ይሰረዛል። በነዛ ጊዜያቶች ይሰረዛል። የማይረቡ ቀጠሮች ጠቅላላ ይሰረዛሉ። ፍሬ የሌላቸው ቀጠሮች ጠቅላላ ይሰረዛሉ። የማያዋጡ ቀጠሮች ይሰረዛሉ። ክብር የሌለባቸው ቀጠሮች ይሰረዛሉ። ማታ ካቻቲ ላማቴ ለፈተገጀ ይኸው እችን ቃሌን እንዳትረሳ በህይወት እስካለ ድረስ። ቀን ያከበራቸው ሌሊት ያጫወታቸው ናቸው። ቀን ያስተማሩ ሰዎች ሌሊት የተማሩ ሰዎች ናቸው። ሌሊት አስተምሯቸው ነው ቀን ያስተማሩት። ሌሊት አስተምሯቸው ነው ቀን ያስተማሩት። ስማ፣ ሌሊት ያለቀሱ ናቸው ቀን የሳቁት። ሌሊት ያለቀሱ ናቸው ቀን የሳቁት። ሌሊት የተንበረከኩ ናቸው ቀን የቆሙት። ቀን የቆሙት ሌሊት የተንበረከኩ ናቸው። ሃሌሉያ ሃሌሉያ፣ ጌታ ይባረክ። ሁለተኛው
የሌሊቱ ጊዜ ምክር ስሜታዊነት ሲያስቸግረን ነው። ብዙዎቻችን የእንጀራ ዕውቀት እንጂ የህይወት ዕውቀት የለንም። የእንጀራ ዕውቀት ነው ያለን፣ የህይወት ዕውቀት የለንም። መኪና የመንዳት ዕውቀት አለን፣ ማሽን የመፍታት ዕውቀት አለን፣ ነገር ፈታተን የመገጣጠም ዕውቀት አለን። የህይወት ዕውቀት ግን የለንም። የእንጀራ ዕውቀት ነው ያለን። እንጀራ ብቻ የምንበላበት ሰርተን ገንዘብ አግኝተን የምንበላበት ዕውቀት አለን፣ ግን የህይወት ዕውቀት የለንም። ብዙዎቻችን እንደዚህ ነን። ብዙ ነገር እናውቃለን፣ ህይወት ጋር ሲመጣ ብቻ ነው ሞኝነታችን ፈጥቶ የሚወጣው። ወዳጆቼ ስሜታዊነትን ትምህርትም ሆነ ሀብት አያስቀረውም። በጣም የተማሩ ስሜታዊ የሆኑ ሰዎች አሉ። በጣም ሀብታም የሆኑ ስሜታዊ የሆኑ ሰዎች አሉ። የቱንም ያለ ሀብታም ብትሆን፣ የቱንም ያለ ተማርክ ብትሆን፣ ብዙ መጽሐፍቶች ያነበብክ ብትሆን፣ 2-3 ዲግሪ ቢኖርህ ስሜታዊነትን ሊያስቀርልህ አይችልም። በጣም የሚገርማችሁን ነገር ልንገራችሁ። ይህንን የተፈጥሮ ሸለፈት የሚገርዝልህ የሌሊቱ የእግዚአብሔር ምክር ብቻ ነው። ስሜታዊነት የሰው የተፈጥሮ ሸለፈቱ ነው። ይህንን የተፈጥሮ ሸለፈት የሚገርዝልህ እግዚአብሔር አምላክ በሌሊቱ ጊዜ ምክሩ ነው። በሌሊቱ ጊዜ ምክሩ ነው። የተፈጥሮ ሸለፈት ነው። በጣም ብዙ ትልልቅ ሰዎች፣ በጣም ብዙ ትልልቅ አገልጋዮች በስሜታዊነት ችግር አለን። ምክንያቱም እሱ የተፈጥሮ ስለሆነ ስሜት ፈጥኖ ይመሰክራል፣ ፈጥኖ ይፈርዳል። ፈጥኖ ይመሰክራል፣ ፈጥኖ ይፈርዳል። ትችትን እንኳን አይፈራም። የወደድኩትን ውደዱ የጠላሁትን ጥሎ ብሎ ይጮሃል። ሲመሰክር ቶሎ፣ ሲፈርድ ቶሎ። በዛ ላይ ደግሞ ትዝብት አይፈራ። ሰው ምን ይለኛል አይል። አይ ስሜት እዚህ ቦታ ላይ እንዲህ ያልከው ልክ አልነበረም፣ ይሄም ትክክል አልነበረም፣ እንዲሁ መሰለኝ ደሳለኝ ብለህ የሰጠው አስተያየት እንጂ የቃሉ እውነትም የህይወት ስርዓትም አልነበረው እና አሃ ሞመንት ውስጥ ይከታል እግዚአብሔር። አሃ ለካ እንዲህ ነበር ብለን እንድትል ያደርጋል። የመሰከርክላቸው ሰዎች ይመሰክሩብሃል። የፈረድክባቸው ሰዎች ላንተ ዋጋ ሲከፍሉ ስታይ አባይ ሚዛን እንዳለ ትክክለኛ ያልሆነ የህይወት መስፈሪያ ይዘህ እንደምትዞር ስታረጋግጥ የዛን ጊዜ ከዚህ በፊት እንደተሳሳትከው እንዳትሳሳት በሚቀጥለው ጊዜ ሚዛንህን እንድታስተካክል ትገደዳለህ። እግዚአብሔር አምላክ ሚዛንህን የሚያስተካክለው በሌሊቱ ጊዜ ምክር ነው። ምክንያቱም እየሄድክ የሰፋህንና የጠበበህን አታውቅም። እየሄድክ የሰፋህንና የጠበበህን አታውቅም። የሞላውና የጎደለውን አታውቅም። የሄደውና የመጣውን አታውቅም። ስለዚህ አስቀምጦ መስፈሪያን ያስተካክለዋል። አስተኝቶ ያስተካክላል። ከብዙዎች ጋር ሆነ ያላገኘውን የህይወት ስንቅ ብቻህን በርህን ዘግተህ ሳለ መድኃኔዓለም ወደ ጓዳ ገብቶ የልቡን ሐሳብ ያጫውታል። የዛን ጊዜ ይገርምሃል፣ ብዙ ሰዎች አጠገብህ ሆነው ያጎበጠ ሸክም ማንም ሰው አጠገብህ ሳይኖር ከላይ ይራገፋል። የሰማኝ ሰው ካለ አሜን ይበለኝ። ብዙ ሰው አጠገብህ ሆኖ መጽናናት ባልቻልክበት ሐዘን ውስጥ ማንም ሰው አጠገብህ ሳይኖር መሳቅ ትጀምራለህ፣ መደሰት ትጀምራለህ። ሃሌሉያ። እግዚአብሔር የሌለበት ቀን ጨለማ ነው። እግዚአብሔር ያለበት ጨለማ ግን ቀን ነው። እኔ ምን እንደምሰማ ልንገራችሁ። ምን እንደምሰማ ኮቴ ይሰማኛል። አገኘው ይደግ እንደዘመረው ማለት ነው። ሊጎበኘኝ ነው መሰለኝ። ዝም በሉ፣ የኮቴ ድምጽ ይሰማል። የኮቴ ድምጽ ይሰማኛል። ኢየሱስ ነው መሰለኝ። ሊጎበኘኝ ነው መሰለኝ። ሊዳስሰኝ ነው መሰለኝ። ሊነካኝ ነው መሰለኝ። ሊያበረታኝ ነው መሰለኝ። ሊያበረታኝ ነው መሰለኝ። አካባቢውን ጸጥ አደረገው። ግርግሩን በተነው። ወሬውን ዝም አደረገው።
ድምጾች ሁሉ ጸጥ አሉ። እግዚአብሔር ወደ አንተ እየመጣ ነው። እግዚአብሔር ወደ ቤት እየመጣ ነው። እግዚአብሔር ወደ ሕይወት እየመጣ ነው። ለግራቸው ለመጀመሪያው የሌሊቱ ጊዜ የእግዚአብሔር አመጣጥ እቅዳችንን ሊያስቀንሰን ሲፈልግ ነው። በሌሊቱ ጊዜ የእግዚአብሔር አመጣጥ ስሜታዊነት ሲያስቸግረን፣ የሰማይ ላይ ንግስና ሲያስጨንቀን፣ ያለ ቡድን የሆነ ህይወት ሞት ሲመስለን፣ ታውቃላችሁ ስሜት ሳይገባን እንድንጀምር ሳይገባን እንድናቆም ያደርገናል። ኢቭን አንዳንዱን ነገሮች እንዴት እንደጀመርናቸው ማናውቅም፣ አንዳንዱን ነገሮች ደግሞ እንዴት እንዳቆምናቸው ማናውቅም። በጣም ስሜታዊ ከመሆናችን የተነሳ ሳይገባን ጀምረን ሳይገባን ምንጨርስ ሰዎች ነን እኛ። ቢዝነሱን ሳይገባን ጀምረን ሳይገባን አቆም ነው። ትምህርቱን ሳይገባን ጀምረን ሳይገባን አቆም ነው። እጮኝነቱን ሳይገባን ጀምረን ሳይገባን አቆም ነው። የቱ ጋር ነበር እንደዚህ ብለን። ለዚህ ነው ስለዚህ ሳይገባ ጀምረ ሳይገባ ከምታቆመው ህይወት እግዚአብሔር አውጥቶ፣ ሳይገባሽ ጀምረሽ ሳይገባሽ ከምታቆሚ ህይወት እግዚአብሔር አውጥቶ ቁም ነገር ያለው አጀማመር ብቻ የነገር ክብር ያለው ጅማሬ ላይ ሳይሆን ፍጻሜ ላይ ስለሆነ ሁሌ ጀማሪ እየሆንሽ ከመኖር ወደ ፈጻሚነት የህይወት ከፍታ እግዚአብሔር ምስክሬ ነው። በዚህ ዓመት የፍጻሜ ክብር ያሳያችኋል። ከዚህ በፊት ብዙ ጀምራችሁ ያቆማችሁት ነገር ሊኖር ይችላል። በዚህ ዓመት ግን ወደ ፍጻሜ ይመጣል። እንደዚህ የሚሉ ሰዎች አሉ ታውቃላችሁ። ነገሬ ሲበላሽ ጠብቆ መጥቶ፣ የሰበሰብኩት ሲበተን ጠብቆ መጥቶ፣ ያኖረኛል ያልኩት ነገር ከእጄ ሲወጣ ጠብቆ መጥቶ እንዲህ ነው እንደዛ ነው እንዲህ ነው እንደዛ ነው ብሎ ሊነግረኝ ብዙዎቻችሁ ተቀይማችሁ ጥግ ይዛችኋል። እንዴት ያርገው ታዲያ? ለሱ ምቹ ጊዜ ያ ነው። ለሱ ምቹ ጊዜ ያ ነው። ያኔማ ነገር ሙሉ በነበረ ጊዜ የአየር ላይ ንግስና ላይ ስለነበርን መች ይሰማናል? ድምፁ ርቁኛ እኛ ርቀን ድምፁ አይሰማንም ነበር። ርቀን ልባችን ርቆ እግራችን ነበር እዚህ የነበረው። ልባችን ግን ሩቅ ስለነበር አሁንም ቢሆን ግን እሱ በእኔና በእናንተ ተስፋ ስለማይቆርጥ እንደ አዲስ ሰውን ማስጀመር የሚችል የእንደገና አምላክ እግዚአብሔር ስለሆነ አሁን ታዲያ የመጣው በውድቀትሽ ሊስቅ በውድቀትሽ ሊሳለቅብሽ ሳይሆን የእንደገና አምላክ እንደገና ነገርሽን ከወደቀበት ያነሳዋል። እንደገና ነገርን ከወደቀበት ያነሳዋል። ታውቃላችሁ ስሜት ችግሩ የኔ ነው አይልም። ሁልጊዜ ችግሩ የሰዎች ችግሩ የሁኔታዎች ነው የሚለው። እግዚአብሔር ራሱ ተቸገረብን። ለምን ካላችሁ ችግሩ የኔ ነው ብለን ስለማንል ተቸግሮብናል። ለዚህ ነው በሌሊቱ ጊዜ መጥቶ እግዚአብሔር የሚያጫውትሽ የሚያወራሽ እስካሁን ድረስ የኖርክበት የህይወት አዙሪትና ጥያቄ መልስ ያላገኘው ችግሩን ለሰዎችና ለሁኔታዎች እያላከክ ስለሆነ አሁን ግን ሰዎች ላይ እንዳታላከክ ሰዎቹ ፊታቸውን አዙረው ሄደዋል። ሁኔታዎቹም ላይ ማላከክ አትችልም፣ የሉም። አሁን ብቻ ነው ያለ አማራጭ የችግሩ ምክንያት የችግሩ መነሻ መድረሻ አንተ እንደሆንክ ከዚህ የስሜታዊነት ከዚህ ኢጎ ሊያወጣ ሲፈልግ እግዚአብሔር በሌሊት መጥቶ ለዚህ ነው እግዚአብሔር ለሱ ምርጥ ጊዜው ነው። ዳዊት አለ እግዚአብሔርን አመሰግነዋለሁ በሌሊት ለመከረኝ፣ በሌሊት ላጫወተኝ፣ ለመከረኝ። ሌሊት መጥቶ ነው የመከረው፣ ሌሊት መጥቶ ነው ያጫወተው። ታውቃላችሁ ስሜት የሚታዘዘው ለእውነቱ ሳይሆን ስሜት የሚታዘዘው ለእውነት ሳይሆን ለማለቱ ነው። ስሜት መች ለእውነት ይታዘዛል? ለማለቱ ነው የሚታዘዘው። ብያለሁ ይላል ስሜት። በቃ አልኩ እኮ አንዴ ብያለሁ፣ እውነት ቢሆንም አልመለስም። ስሜት እኮ የሚታዘዘው ለእውነት አይደለም፣ ለማለቱ ነው የሚታዘዘው። ስሜት አንዴ ካለ በኋላ ነገርየው ውሸት ቢሆንም አይመለስም።
ስሜታዊነት በጣም ሲያስቸግረን እግዚአብሔር በሌሊት ይመጣል። ስሜታዊነት ሲያስቸግረን እግዚአብሔር ዘግቶት ይመጣል። በተከፈቱ በሮች የቃለምንባቸው ስሜታዊነት ሲያስቸግሩንና ከእውነት ይልቅ ለማለታችን ስንታዘዝ እግዚአብሔር ከፍቶ በሰጠን ጉዳይ ከሱ እንደራቅነው ሁሉ ዘግቶ ወደ ሐሳቡ መንገድ ይመልሰናል። እግዚአብሔር ከፍቶ ብቻ አይደለም የሚባርከው፣ ዘግቶም ይባርካል። እግዚአብሔር ሰጥቶ ብቻ አይደለም የሚባርከው፣ ተቀብሎም ይባርካል። በስሜታዊነት በቀን ከተጣላቸው ሰዎች ጋር እሱ በዝምታ ውስጥ በሌሊት ያስታርቃል። ሶስተኛ እግዚአብሔር ግን ለምን በሌሊት ይመጣል? እግዚአብሔር ግን ለምን በሌሊት ልጆቹን ይመክራል? እግዚአብሔር ግን ለምን በሌሊት ባሪያዎቹን ያጫውታቸዋል? እግዚአብሔርን አመሰግነዋለሁ በሌሊት ለመከረኝ፣ በሌሊት ላጫወተኝ። ሶስተኛው እግዚአብሔር በሌሊት ወደ አንተ የሚመጣው መወሰን ሲያቅተን ነው። መወሰን ሲያቅትህ ነው። መወሰን ሲያቅተን፣ የሚንቀዋለል ህይወት ሲያስቸግረን፣ አውቃል እኮ አውቀ ሳትወስን ስትቀር ቆይ ዛሬ ቆይ ነገ፣ ቆይ ዛሬ ቆይ ነገ ስትል አስተኝቶ ያስወስናል። አስቀምጦ ያስወስናል። ቆይ ዛሬ ቆይ ነገ፣ ቆይ ዛሬ ቆይ ነገ ስትል እየሄድክ መወሰን ሲያቅትህ አስቀምጦ ቆልፎ ያስወስናል። መወሰን ሲያቅትህ ማወቅ ያለብህ ነገር ቢኖር ይህንን ነው። እኛ በዚህ ዓለም ላይ እያለፍን እንጂ እየኖርን አይደለም። ታውቃላችሁ፣ እየኖርን አይደለም። በዚህ ዓለም ላይ እያለፍን ነው። እየሄድን ነው እኮ። እየኖርን መስሏችኋል እናንተ? እያለፍን እኮ ነው። በዚህ ዓለም ላይ እያለፍን ነው። ልክ አቋርጦ እንደሚያልፍ መንገደኛ እያለፍን ነው። እየኖርን አይደለም። እያለፍን ነው፣ እየኖርን አይደለም። ሰማይ ደግሞ የውሳኔያችን ክፍያ ያለበት ቦታ ነው። ሰማይ የውሳኔያችን ክፍያ ያለበት ቦታ ነው። እዚህ ወሰንከውን ውሳኔ እዛ ነው ክፍያው የምትቀበለው። እያለፍክ እንጂ እየኖርክ አይደለም ወንድሜ። አደግመውም የዛሬን ህይወት ነገ is already አለፈ በቃ። እያለፍከው እንጂ እየኖርከው አይደለም። ሰማይ እዚህ የወሰንከውን ውሳኔ ክፍያውን የምትቀበልበት ነው። መወሰን ሲያቅተን ነው። ታውቃላችሁ፣ ህይወት ውሳኔያችንን የምትጠይቅ ሂደት ናት። ህይወት ከኛ ውሳኔያችንን ትጠይቃለች። መወሰን የማይችል ሰው ነፃ ሰው አይደለም፣ ባሪያ ሰው ነው። ስለ ህይወት መወሰን ካቃተ፣ ስለ አገልግሎት መወሰን ካቃተ፣ ስለ ቤት መወሰን ካቃተ፣ ካንተ በላይ አንተን የገዛ አንተን ባሪያ ያደረገ ነገር አለ። ሰው መወሰን ካቃተው ባሪያ ነው። መወሰን ሲያቅት ሌሊት መጥቶ ያስወስናል። እንደው ምን አይነት ነው በእናታችሁ? መወሰን ሲያቅት ቆይ ነገ፣ ቆይ ዛሬ፣ ቆይ ነገ፣ ቆይ ዛሬ፣ ቆይ ስትል ሌሊት መጥቶ ያስወስናል። እንዲህ ብላችሁ ጻፉልኝ። በህይወት ላይ መወሰን አለመቻል ታላቅ ውድቀት ነው። ታላቅ ውድቀት ነው በህይወት ላይ መወሰን አለመቻል። ከባድ ውድቀት በህይወትክ ላይ መወሰን ያለመቻል ውድቀት ነው። ያለመቻል ውድቀት ነው። አራተኛውና የመጨረሻው ለምንድን ነው እግዚአብሔር ግን በሌሊት የሚመጣው? ደግሞ በሌሊት መጥቶ ብዙ ነገር የሚያጫውተኝ፣ ብዙ ነገር የሚያወራኝ፣ ብዙ ነገር የሚለኝ መረጋጋት ሲያቅተን ነው። መጀመሪያ ላይ እቅድ ሊያስቀንሰን ይመጣል። ቀኑን ሙሉ እንሸከምላል፣ ያም ይጋብዘናል። ዱቄት ፋብሪካ እንጭናለን፣ ይሄም ይጋብዘናል። መኪና እናስመጣለን፣ ያም እንትን ይለናል። ሰሊጥ እንልካለን። እቅድ ብቻ ሆነን የእቅድ ማት ተሸክመን ማታ ወደ ቤት ስንገባ የኔ መድኃኔዓለም ቀን የሚጭኑብንን ማታ እየመጣ ያፈጥነዋል። እና ጠዋት ትላንት የነገሩ ሰዎች ጠዋት ሲያገኙ አዲስ ነህ
እቅድ ሊያስቀንሰን በሌሊት ይመጣል። ቀን ይሰጥህና መወሰን ካቃተ ሌሊት አስቀምጦ ያስቆርጣል። ደግሞአለሁ፣ ቀን ይሰጣል። በተሰጠ ቀን ግን መወሰን ካቃተ፣ ቆመ መወሰን ካቃተ አስተኝቶ ያስቆርጣል፣ ያስወስናል። አራተኛው መረጋጋት ሲያቅተን በሌሊት መጥቶ ያጫውተናል። በሌሊት መጥቶ ያወራናል። እኔ የሚገርመኝ ነገር ቢኖር ከቀደመው ትውልድ ይልቅ ከቀደሙት ትውልዶች ይልቅ እኛ የመብላት ፍላጎታችን አልጨመረም፣ እንደውም ቀንሷል። ሳየው ዝም ብሎ እንደውም የዚህ ዘመን ትውልድ አፒታይትም የለውም። እንዲሁ ሳየው አብዛኛው ጣፋጭ ነገር ለምዶ እሷን ነካ ያደርጋል፣ ከዛ ይተዋል። ምን ሆነን ነው ከበፊቱ ትውልድ ይልቅ የመብላት ፍላጎታችን ቀንሶ ከበፊቱ ትውልድ ይልቅ የጭንቀታችን መጨነቅ የጨመረው? ምን ሆነን ነው? የምንበላው ትንሽ የምንጨነቀው ብዙ የሆኑ ምን ሆነን ነው? ይሁኝ ሐሳባችን ይሮጣል፣ እኛ ግን የትም አልደረስንም። ይሮጣል ይሄዳል ሐሳባችን፣ እኛ ግን የትም አልደረስንም። አስበን ስንመለስ እዛው ነን። መረጋጋት ሲያቅተን የማይመለከት ነገር ይመለከተናል ስንል፣ የማይመለከተን ነገር እላያችን ላይ ተጣብቆ አላቀቅ ሲለን፣ ለራሳችን ጊዜ ስናጣ በሌሊት መጥቶ ከላያችን ላይ ያራግፋቸው። እነዚህ አሁን ብዙዎቻችን በጣም የምንጨነቅበት በጣም የምንጠበብበት ጉዳይ የማይመለከተን ጉዳይ ነው። የማይመለከተን ጉዳይ። አስታውሳለሁ አንዲት ሴት ጸለይኩላት፣ ከአጋንንት እስራት ነፃ ወጣች። እና ትጨነቂያለሽ አልኳት። አዎ አለች። ለምንድን ነው ስል በምን ትጨነቂያለሽ ስላት፣ ያኔ የትራምፕ ምርጫ ጊዜ ነበር። የአሜሪካ ምርጫ በጣም እያስጨነቀኝ ነው አትልም? በማይመለከተን እኮ ነው የምንጨነቀው፣ በማያገባን። አሁን እንትና አብሮ ሄዳሉ፣ አብሮ ሄዱ። ምን አስጨነቀሽ አንቺ? እንደዚህ ብላችሁ ጻፉልኝ። ከመሮጥ በፊት ተቀምጦ ማሰብ ስለሚቀድም ሌሊት ይመጣል ስንቀመጥ። በጣም ወሳኝ ቃል ነው ዛሬ ተካፈሉ። ከመሮጥ በፊት ተቀምጦ ማሰብ ስለሚጠይቅ ሌሊት ይመጣል እግዚአብሔር ሊያጫውተን። ሌሊት ታውቂያለሽ፣ ልክ ልታነቢ ልትቀመጪ ስትይ ይመጣሉ። እነሱ ይመጣሉ ጓደኞች። ልክ ልጸልይ ስትል እኮ የሚመጡት ልክ በቃ እንደውም ዛሬ ከቤት አልወጣም እየጸለይኩ ነው ሙለው ብለሽ ወስነሽ ገና ተጣጥበሽ መጽሐፍ ቅዱስና ማስታወሻ ደብተርሽን እንዳዘጋጀሽ ስልኩ ይጠራል። እና ስትመዘግቢ ደግሞ ከስሙ በፊት ልብ ቅርጽ አለው እና ልቡን እያየሽ መጨከን ያቅትሻል። ታነሻዋለሽ። ቁርስ ነገር በልተን ያው ምን ችግር የምትባያለሽ አትላስ ስትይ ቁርሱ ራሱ 1 ሰዓት ይፈጃል ትታዘዝ። ስትበይ 1 ሰዓት 6 ሰዓት ካሁን በኋላማ አንደኛዬን ማታ ጸጉር ቤት ገብቼ ወደ ቤት ገባለሁ ብለሽ እኔ ጌታ እኔ አውቀዋለሁ እግዚአብሔር ሲመጣ ማለት ሁሌም አላውቃለሁ። ግን ደግሞ የእግዚአብሔር መንፈስ አዲስን ነገር ሊያደርግ ታውቃለህ። ባለፈው ዓመት ታርሶ የነበረ እርሻ እንደሚገለበጥ እንደሚልክ እንደዛ ለአዲስ ሲዝን ገበሬው ሊያዘጋጀው ሲፈልግ ለአዲስ ሲዝን አዲስ ነገር ሊሰራበት ሲፈልግ የቀደመውን ይገለብጠዋል። እንደዚህ አያለው በመንፈሴ እግዚአብሔር አዲስ ነገር ይሰራባቸዋል። እግዚአብሔር አዲስ ነገር ይሰራባቸዋል። ከዚህ በፊት አይታችሁ ሰምታችሁ ማታውቁትን ነገር እግዚአብሔር ይሰራባቸዋል። አሁን በመንፈሱ እያደረገ ያለው እንደዚህ ነው። እየነካካው ነው። ምቾታችሁን እየነካካው ነው።
እየነካካው ነው። ምቾታችሁን ይነካካዋል። ይሰማኛል፣ የእግዚአብሔር መንፈስ ይሰማኛል። ሲነካኝ ይሰማኛል። ሲዳስሰኝ ይሰማኛል። ሲጎበኘኝ ይሰማኛል።